ጸጋ ማለት ምን ማለት ነው? ከእግዚአብሔር የተሰጠ መልካምና ልዩ ስጦታ። ጸጋ ማለት የእግዚአብሔር መልካምና ልዩ ስጦታ ነው ብዬ ስል የመጀመሪያ ደረጃ ከሰው ዘንድ የሚሰጣቸው ስጦታዎች መልካም ላይሆኑ ይችላል። ከሰው ልጅ የሚሰጠው ስጦታ መልካም ላይሆን ይችላል። ትውልድን የሚጎዳ ሊሆን ይችላል። የሰው ሕይወት የሚያጠፋ ነገር ሊሆን ይችላል። እጽ ሊሆን ይችላል። የሚያሰክር ድባብ ሊሆን ይችላል። እንደ ስጦታ መልክ ሊሰጥ ይችላል። መልካም ስጦታ ተብሎ ሰው ለሰው በምርቃትም ሆነ በልደትም ሆነ በሆነ በትምህርት ጉዳይ የሆነ ውጤት ሲያመጣ ከፍ ያለ ውጤት ሲያመጣ እንደዛ አይነት ስጦታዎችን ሊሰጥ ይችላል። ይህ መልካም የሚመስል ነገር ግን መልካም ያልሆነ የሰው ለሰው የሚሰጥ ስጦታ ነው። ከእግዚአብሔር የተሰጠው ጸጋ መልካም ነው፣ ወደር የሌለው ለሰዎች ሁሉ መልካም የሆነ ለሰዎች ሁሉ ጥሩ የሆነ መልካም የሆነ ስጦታ ነው። ከእግዚአብሔር ዘንድ የተሰጠው ስጦታ። ይህ ስጦታ ነፃ ነው ስንል ምን ማለታችን ነው? የሰው እጅ የሌለበት፣ የሰው አቅም የሌለበት፣ የሰው እርዳታ የሌለበት፣ ሰው አንዳች እንኳን ነጥብ ያልከፈለበት ከእግዚአብሔር ብቻ የተሰጠ ንጹሕ ስጦታችን የእግዚአብሔር ጸጋ፣ እግዚአብሔር ጸጋ። ስለዚህ ይህን ጸጋ እግዚአብሔር ሲሰጥ ላልተገባ ሰው የሰጠው፣ ለማይገባ ሰው የሰጠው። ሰው ስጦታ ሲሰጥ አንደኛ ለወጣ ውጤት ላመጣ ሊሆን ይችላል፣ ወይም የሆነ ደረጃ ላይ ለደረሰ ሊሆን ይችላል፣ ለተመረቀ ሊሆን ይችላል። ሪዝን አለው፣ የሚሰጥበት ምክንያት አለው። ሰው ስጦታ ሲሰጥ፣ እግዚአብሔር ግን ይህንን ጸጋ ለሰው ሁሉ ሲሰጥ የሚገርማችሁ ነገር ከሰው አንዳች እንኳን ይህ ስጦታ እንዲሰጠው የሚያደርግ ነገር የለው፣ የሚያሰጥ ሞራል የለው። ለምን? የሰው ልጅ ለምን? ስለሞተ የሚያሰጥ ነገር የለም። ወይማ መሸለም አለበት የሚያስብል ነገር አልነበረም። የሰው ልጅ ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሏል። ይህ ሕዝብ በቃ እኔን ተከትሏልና መስጠት አለብኝ ብሎ አይደለም እግዚአብሔር የሰጠው። ሰው የሆነ ነገርሽን አይቶ ሊሰጥ ይችላል። የሆነ እውቀት ሊሆን ይችላል፣ ጥበብ ሊሆን ይችላል፣ የሆነ ዝና ሊሆን ይችላል፣ ሀብት ሊሆን ይችላል፣ የሚያሰጥ ነገር። እግዚአብሔር ግን ይህንን ስጦታ የሰጠው ለማይገባ ሰው፣ በበደላችንና በኃጢአታችን ሙታንን ለነበርን ለኛ ለማይገባ እግዚአብሔር ፊት ለፊት ምንም አይነት ሞራል ለሌለን። ስለዚህ እግዚአብሔር ይህንን ስጦታ ሲሰጥ፣ ይህንን ጸጋ ሲሰጥ የሰጠው ላልተገባ ሰው ነው። ጸጋው በእምነት አድኗችኋልና ይላል። ምን የሚያደርግ ነው ጸጋው? የመጀመሪያ በዚህ በቲቶ መጽሐፍ ምዕራፍ 2:11 ላይ ምን የሚያደርግ ነው? ጸጋው የዘላለም ሕይወት የሚሰጥ። የመጀመሪያው ጸጋ እግዚአብሔር ይህንን ጸጋ ለሰው ልጅ ሁሉ ሲሰጥ የመጀመሪያው ጸጋው በሰው ልጅ ሕይወት ላይ ያደረገው ነገር የሰውን ልጅ ከሲኦል አውጥቶ የዘላለም ሕይወት መስጠት ነው። ኤፌሶ መጽሐፍ ምዕራፍ 2:4 ላይ እንደዚህ ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በኋላ በጸጋው ድናችኋልና። አሜን ነው። በበደላችንና በኃጢአታችን ሙታኖች ነበር። ነገር ግን እግዚአብሔር በጸጋው ምን አደረገ? ሕይወትን ሰጠን። ለዛም በጸጋው ምን ሆናችኋል? ድናችኋል። ስለዚህ እግዚአብሔር የሰጠው ጸጋ እዚህ ክፍል ላይ የሚያድን ጸጋ ነው። አዳነን። ጨለማ ውስጥ ነበር፣ እማንረባ ነበር፣ ሙታኖች ነበር፣ እማንጠቅም ነበር። በክርስቶስ ኢየሱስ ባመንን የዘላለም ሕይወትን አገኘን። በጸጋው ባመንን ጊዜ የዘላለምን ሕይወት አገኘን። ስለዚህ በመጀመሪያ ደረጃ በዚህ ክፍል ላይ የምናገረው ጸጋው ምን አድኗችኋል? በእምነት አድኗችኋል። ማን ነው ያዳነን? ጸጋው። ከምን? ከኃጢአት። ከምን? ከዘላለም ሞት። ከምን? ከሲኦል። ከምን? ከወደቅንበት ወደ አብ ቀኝ፣ ወደ ብርሃኑ፣ ወደ ዘላለም ሕይወት በጸጋው ገባን። ሃሌሉያ። ስለዚህ የመጀመሪያ ደረጃ እግዚአብሔር ይሄንን ጸጋ ለሰው ልጆች ሁሉ ሲሰጥ ምንድነው አደረገ? የዘላለምን ሕይወት ለሰው ልጅ ሁሉ። ስለዚህ በጸጋው የሚያምኑ ሰዎች ሁሉ የዘላለም ሕይወት ነው ያገኙት። የዘላለም እረፍት ነው ያገኙት። የዘላለም ብርሃን ውስጥ ነው የሚኖሩት። የዘላለምን ብርሃን ነው ያገኙት። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ይባረክ። እኛ ሙታኖች ነበር፣ እማንረባ ነበር፣ ቆሻሾች ነበር፣ ድፋሞች ነበር። ሙታን ነበራችሁ ነው የሚለው። ሙታኖች ነበርን። እኛ ሙታን የነበርነውን ጸጋው ምን አደረገን? የዘላለምን ሕይወት ሰጠን። ሃሌሉያ። ከጨለማ ወደ ብርሃን አስገባን።
ኢየሱስ ጌታ ነው። መግባት የማንችልበት ስፍራ ገባ። ኤፌሶን መጽሐፍ ምዕራፍ 4 እናንተ ግን ክርስቶስን እንደዚህ አልተማራችሁም? በእርግጥ ሰምታችኋልና እውነትን በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኖሯችሁ እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን አድርጉ? አስወግዱ ይላል። አሁን ተምራችኋል። አሁን ኢየሱስን አውቃችኋል። አሁን ኢየሱስን ተምራችኋል። ስለዚህ ምን አድርጉ? የበፊቱን ማንነታችሁን በፊት የምትመላለሱበትን በፊት የምትታወቁበትን ምን አድርጉ? አስወግዱ። ጸጋው ኃጢአተኝነትንና ዓለማዊ ምኞትን ክደን እንድንኖር ያስተምራል። ሃሌሉያ። ስለዚህ ጸጋው አንዱ የሚያስተምረው ምንድነው? ሁለተኛ የሚያስተምረው ጸጋ ምንድነው? ኃጢአተኝነትና ዓለማዊ ምኞትን እንድንክድ በፊት የነበረን በክርስቶስ ሳንሆን በፊት የነበረንን ያንን ሕይወት እንድንተው ያንን ሕይወት እንድንክድ ምን ያደርገናል? ያስተምረናል። መካድ ማለት ምን ማለት ነው? ዳግስ መካድ ማለት ምን ማለት ነው? ትናንትና የምታውቁት ኃጢአት አለ። ትናንትና የሚያውቃችሁ ኃጢአት አለ። ዛሬ ላይ በክርስቶስ ኢየሱስ ከዳናችሁ በኋላ ወደ ዘላለም ሕይወት ከገባችሁ በኋላ ያ ኃጢአት ይመጣና ትናንት እኮ ጭፈራ ቤት ተዋወቅ ነበር፣ መጠጥ ላይ ተዋወቅ ነበር ሲላችሁ ኃጢአት እንዴ እናላቅም ማለት ነው። መካድ ማለት ይሄ ነው። ትናንት የምታውቁትን ነገር ሽምጥጥ አድርጋችሁ መተው መካድ። ስለዚህ ምንድነው ብለው ጸጋው ኃጢአተኝነትን እና ይላል ዓለማዊ ምኞትን ቤት ነበርነው በዓለም በነበርንበት ጊዜ የምንመኘው ምኞት ምን እንድንክድ አውቃለሁ ብሎ ሲመጣ አላውቅም ማለት ሽምጥጥ አላውቅም አረን ተዋወቀን አላውቅም። አንዱ የጸጋ ትምህርት አንዱ ጸጋ የሚያስተምረን አንዱ ጸጋ እንድንተው እንድናደርግ የሚያደርገን አሮጌውን ሰውነት አሮጌውን ማንነት ምን እንድናስወግድ እንድንተው አስወግዱ ይላል። ይህ እግዚአብሔር የተሰጠን ጸጋ አንዱ በዚህ ምድር ላይ ስንመላለስ በዚህ ምድር ላይ ስንኖር ምኖች ነን? እኛ መጻተኞች ነን። ለጊዜው የምንኖር ሰዎች ነን። ስለዚህ በዚህ ምድር ላይ በዚህ ዓለም ላይ ስንኖር አንዱ ጸጋው የሚያስተምረን የክርስቶስን በክብር መገለጥ እንድንጠባበቅ ሰማያዊውን ነገር እንድንሻ ሰማያዊውን ነገር እንድናስብ የኢየሱስን መምጣት እንድንጠባበቅ ያደርጋል። ስለዚህ በዚህ በቲቶ መጽሐፍ ላይ አንዱ የተሰጠው ለሰዎች ሁሉ የተገለጠው የተሰጠው የእግዚአብሔር ጸጋ የክርስቶስን በክብር መገለጥ እንድንጠባበቅ የሚያደርግ ነው። እዚህ ክፍል ያለው የተገለጠው የእግዚአብሔር ጸጋ የዘላለምን ሕይወት ብቻ ሰጥቶ አልቀረም። ዓለማዊ ምኞትን ክደን እንድንኖር ብቻ አስተምሮ አልቀረም። የክርስቶስን በክብር መገለጥ እንድንጠባበቅ ብቻ አስተምሮን አልቀረም። በመጨረሻ የሚያስተምረንና እንድንሆን የሚፈልግ አንድ ነገር አለ። እርሱም እግዚአብሔርን በመምሰልና በጽድቅና በቅድስና ራሳችንን በመግዛት እንድንኖር ምን ያደርጋል? ያስተምረናል። ምን እንሆን? እግዚአብሔርን እንድንመስል። በምን እንኖር? በቅድስና እንድንኖር፣ በጽድቅ እንድንኖር። እዚህ ዘመን ያጣነው ነገር ይሄ ነው። መምሰል የሚባል ነገር የታጣበት ዘመን ቢኖር አሁን ነው። ማንን መምሰል? እግዚአብሔርን መምሰል። እውቀት አላጠንን፣ ስብከት አላጠንን፣ የሆነ ቸርች ውስጥ የሚሆነውን ነገር አላጠንን፣ አምልኮ አላጠንን፣ ዲኮሩን አላጠንን፣ የሆነ ነገር ብቻ የሚያስፈልጉንን ነገር እግዚአብሔርን የምናመልክባቸውን ነገሮች አላጠንን። የታጣው ግን እግዚአብሔርን መምሰል ነው። የታጣው ቅድስና ነው። ጢሞቴዎስ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ ነገር ግን ለዚህ ዓለም ከሚመችና ከአሮጊቶች ሴቶች ጨዋታ ከሚመስለው ተረታ። እግዚአብሔርን ለመምሰል ግን ራስህን ምን አድርግ? አስለምድ። ምን ለማድረግ? እግዚአብሔርን ለመምሰል ምን ራሳችንን እናስለምዳለን? ተመረቀን ከአሮጊቶች ሴቶች ጨዋታ ከሚመስለው ተረት ረብ ከሌለው ጨዋታ ረብ ከሌለው ትምህርት ረብ ከሌለው መጽሐፍ ቅዱሳዊ ካልሆነ ትምህርት ዓለማዊ ከሆነ የሰው ሕይወት ሊገል ከሚችል ከክርስቶስ ከሚለይ ትምህርት እግዚአብሔርን ወደ መምሰል ራስን አስለምድ ነው የሚለው። የታጣው ግን እግዚአብሔርን መምሰል ነው። የታጣው ቅድስና ነው። ዕውቀት አልታጣም ወዳጆቼ። የሮሚ ማብራሪያ፣ የኤፌሶን ማብራሪያ፣ የዕብራውያን ማብራሪያ፣ የብሉይ ኪዳን ማብራሪያ፣ የአዲስ ኪዳን ማብራሪያ እንደገና ነው በሊቆች በሃይማኖት ሊቆች በታላላቅ ሰዎች በአስተማሪዎች የተጻፉ ጽሑፎች መጽሐፍቶች ያንን ሁሉ ሰው እየጠጣ እየተማረ ነገር ግን እግዚአብሔር ነው። አባቶቻችን የሚገርማችሁ ነገር ጥሬውን መጽሐፍ ቅዱስ አንብበው የእግዚአብሔር ክብር ይገለጣል በሙላት በትክ ላይ እየሰበኩ ውጭ ላይ አጋንንት ይመታል። እግዚአብሔር ክብር ያለመከልከል በጉባኤ መሃል ይገለጣል። ያንን ጥሬውን መጽሐፍ ቅዱስ ብቻ አንብበው ሳይብራራ የግሪኩ ሳይባል የአረማይኩ ሳይባል ዕብራውያን ማብራሪያ ሳይባል አዲሱ መደበኛ ትርጉም ሳይባል
ያ ሁሉ ሳይመጣ መንፈሳዊ ሰው በክርስቶስ ኢየሱስ የሆነ ሰው ሁሉ እየቀረበለት ለምንድን ነው የእግዚአብሔር ክብር የማይገለጥ ብለን ስንል ሰው እግዚአብሔርን እየመሰለ ሰው እየተቀደሰ ስላለ ራሱ ምን እያደረገ ስላለ እየለየ ስላለ በራሱ አይቀደስም፣ በክርስቶስ ኢየሱስ ነው የሚቀደሰው። ነገር ግን ለመቀደስ ራሳችንን ለእግዚአብሔር ፍቃድ አሳልፈን መስጠት መቻል አለብን። አንተ እንደፈለግህ አድርገኝ ስንል ፍቃዳችንን አሳልፈን ስንሰጥ እግዚአብሔር በሕይወታችን ላይ ቅድስናን ያመጣል። ጸጋው ደግሞ አንዱ ጉልበታም ነው። ጸጋው ኃይል አለው። ጸጋው አቅም አለው። ይህ ከእግዚአብሔር የተሰጠን ጸጋ ለሰዎች ሁሉ የተላከው ጸጋ ጉልበት አለው። ስለዚህ ለሱ ጉልበት ራሳችንን ስንሰጥ የመቀደስን ኃይል እናገኛለን። የመቀደስን ጉልበት እናገኛለን። የመለየትን ጉልበት እናገኛለን። እግዚአብሔርን የመምሰል ኃይል እናገኛለን። እየመሰልን እንሄዳለን። ስለዚህ ጸጋው የሚያስተምረን እንድንሆን የሚፈልገው ነገር ራሳችንን እግዚአብሔርን በመምሰልና በጽድቅና በቅድስና ራሳችንን በመግዛት እንድንኖር ያስተምረናል።